ታሪኩ የጀመረው በ1878 በባቡር ሐዲድ ሠራተኞች ስብስብ በኒውተን ሂት ነበር። ነገር ግን በ1902 ዓለምን የሚያናውጥ ስም ይዞ ብቅ አለ፤ ማንቸስተር ዩናይትድ። በ1908 የመጀመሪያውን የሊግ ዋንጫ በማንሳት በኦልድ ትራፎርድ የክብር ታሪክ ተጻፈ። ከዚያም የማይበገሩት የባስቢ ቤይብስ መጡ። ነገር ግን በ1958 በሚዩኒክ የአውሮፕላን አደጋ ያ አስደናቂ መከራ ደረሰ። ይሁን እንጂ ቀይ ሰይጣኖቹ ከአመድ ላይ ተነሱ። በጆርጅ ቤስት፣ ዴኒስ ሎው እና ቦቢ ቻርልተን እየተመሩ በ1968 የአውሮፓ ዋንጫን በማንሳት የመጀመሪያውን የእንግሊዝ ክለብ በመሆን ታሪክ ሰሩ። ዘመናዊው የማንቸስተር ዩናይትድ ታሪክ ግን ንግሥትና ዘመን ነበር። በሰር አሌክስ ፈርጉሰን ስር ዩናይትድ መጫወት ብቻ ሳይሆን መግዛት ጀመረ። በ1999 ዓለም የማይቻለውን ትሪብል ሲያሳኩ ተመልከተቻት። በአንድ የውድድር ዘመን 3 ታላላቅ ዋንጫዎች። በባርሴሎና ያቺ ታሪካዊ ምሽት መቼም አትረሳም። በታሪካቸው 20 የሊግ ዋንጫዎች፣ 13 የኤፍኤ ካፖች እና 3 የሻምፒዮንስ ሊግ ድሎችን በማስመዝገብ ክብረ ወሰኑን በእጃቸው አደረጉ። ከራያን ጊግስ 963 ጨዋታዎች እስከ ዌይን ሩኒ 253 ጎሎች ድረስ ታላቅነት በዚህ ክለብ ደም ውስጥ ያለ ነው። በመከራም ሆነ በደስታ የስትሬትፎርድ ኤንድ ደጋፊዎች ጩኸት አሁንም እንደቀጠለ ነው። ይህ ዝም ብሎ ክለብ አይደለም። ይህ የህልሞች ቲያትር፣ ቲያትር ኦፍ ድሪምስ ነው። ይህ ማንቸስተር ዩናይትድ ነው።